እንዴት አደራችሁ? አሁን ገና ነው ከእንቅልፌ የተነሳሁት። አክቹዋሊ 30 ደቂቃ ይሆነኛል ከተነሳሁኝ፣ ግን ከአልጋ መውረድ አልቻልኩም እና the plan was to record this video. don't mind my eyes ደክሞኝ ስለገባሁኝ አልጠጣኩም። አሁን እንጠጣዋለን፣ ግን the plan was to record this video መስኮት ላይ ውጪ እና ይነጋል ብዬ ነበር። ፀሐይ የሚኖር መስለኝ ነበረ፣ ግን አልነጋም። ዛሬ ዲፌንስ የማቀርብበት ቀን ነው። የኛ ዩኒቨርሲቲ እንትን የለም፣ ምርቃት ሴሬሞኒ የለም እና ቴክኒክሊ ዛሬ ምርቃቴ ነው። ለዛ ዛሬ ዝም ብዬ ብሎግ ላደርግላችሁ ያሰብኩት የዲፌንሴን ቀን እና ያው በቃ የዲፌንሴን ቀን ላይክ የኛ ዩኒቨርሲቲ ምርቃት ምን እንደሚመስል ነው ማለት ነው። እንዴት እንደሚሆን እኔ አላውቅም። ሰው አብረን ነው የምናየው የሚሆነው። ፊቴን ልታጠብና ሜካፕ ልስራ። 1 ሰዓት አለን። ዩኒቨርሲቲ የምኖርበት ከተማ አይደለም ያለው፣ ሌላ ከተማ ነው ያለው። ሰው ትናንትና ነው የመጣሁት ማታ ማለት ነው። ለሳቁ ስለነበረ ሙቭ አድርጌ ነበር ወደ ሌላ ከተማ። አሁን ግን ዲፌንስ ለማቅረብ መጥቻለሁ። ሶያ ሆፕፉሊ ከተማ ማየው ዛሬ ነው ለመጨረሻ ጊዜ። ተጣጣብና ካፒን ምናምን አብረን እንሰራለን ማለት ነው። ሲምፕል የሆነ ነገር ነው የምሰራው። ፋውንዴሽን እቀባለሁ። ኢቨን አይሻዶዬን አጥፍቼው አላመጣሁትም እና አይሻዶ ራሱ አንሰራም። ጀስት በቃ ፋውንዴሽን፣ ከዛ ኩል፣ ከዛ ቅንድብ፣ ቻፕስቲክ ቀይ ላረግ ነው ያሰብኩት። ጎላንድል ነጭ ነገር ስለሆነ የምለብሰው ልብሴን እስካሳያችሁ ድረስ አይ ካንት ዌይት። ትንሽ ፋውንዴሽን ከኔ ከለር ትንሽ ይነጣል፣ ላይክ በጣም ትንሽ ማለት ነው። ግን ኢትስ ፋይን፣ አልጠላሁትም። አይኔን ጨፍኜ ትንሽ ብቆይ በዛው እንቅልፍ የሚወስደኝ ነው የሚመስለው። የሚገርማችሁ ነገር ላይክ ከአላርሚ በፊት ነው የነቃሁት ማለት ነው። ላይክ ለመተኛት ብሞክር አልጋው ላይ ቁጭ ብዬ እንቅልፍ ሊወስደኝ አልቻለም። በቃ እነሳ ብዬ ነው ከዚህ የተነሳሁት። ሀሳብ ሆነብኝ ነው መሰለኝ ነገር። አይሚን ያስጨንቃል ምናምን ላይ፣ ምክንያቱም ዲፌንሴን አቅርቤ ከዛ ኤግዛም ይኖራል፣ ኦራል ኤግዛም ነው እና አይም ስኬርድ። ሆፕፉሊ ያጠናሁት ኢነፍ። እኔ የጥናት ሰው አይደለሁም። ከዛ አይላሽ ይሄን ነው ላደርግ ያሰብኩት። ሆፕፉሊ ትልቅ እንደማይሆን ላይ ቁመቱ ማለት ነው። ሶ ያ አደረኩት ፋይናሊ። ሶ ቻፕስቲኬን መጨረሻ ነው የማደርገው። ሶ አልቋል። ሶ ጋይስ ፊቴ አልቋል። ቻፕስቲክ አደርጋለሁ ልብሴን ከለበስኩ በኋላ ብዬ ነው። ፀጉሬ ላስተካክለውና መጣሁኝ። የሚገርማችሁ ነገር እኔ ፀሐይ ይወጣል ምናምን እላለሁኝ። በጣም 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 ስኖ እየጣለ ነው። ላይክ በጣም ኢቨን ራሱ እንዴት እዛ እንደምንደርስ ጌታ ነው የሚያውቀው። እና ያ ቶሎ ብዬ ብቻ እንትን ማለት አለብኝ፣ ምክንያቱም ከወጣን በኋላ ራሱ በጣም ልንጉላላ እንችላለን። ለዛ ያ እንግዲህ ፊንገር ክሮስ በሰላም ትምህርት ቤት እንድደርስ
ኤኒዌይስ ጋይስ አብሬን አስተካክዩ ልብሴን ለብሸው ኤቭሪቲንግ ጨርሼ መጣሁ። ሰብስክራይብ ማድረግ እንዳረሱ። ሶ ጋይስ ወጥቻለሁ ከቤት። ላሳያችሁ እንኳን አልቻልኩም የለበስኩትን ነገር፣ ግን እዛ ስደርስ አሳያችኋለሁ። በጣም ረፈደ ማለት ነው እና ግስ ወጥ ስሎ እያደረገ ነው። ወይ ገርና ጸጉሬ እንደዚህ አድርጌ ሸፈንኩት፣ ግን ብዙም አይበርድም። ቴንጋድ እንደዛ በሆነ አሪፍ ነው። ኤኒዌይስ ትምህርት ቤት ስደርስ የቀረውን ኢቨን ሊፕስቲኬን ራሱ ገና አልተቀባውም። ለዛ ትምህርት ቤት ስደርስ የቀረውን እናደርገዋለሁ። ግን እንደዚህ ነገር ነው የለበስኩት። የግራጁዌሽን ቀን እንደዚህ መሄድ እዚህ ሴት አንተን እኮ ጌታን ማለት ነው እንትን ይሆናል ብዬ ነበረ። እንኳን ፀሐይ ስኖ እያደረገ ነው። ላይክ ስኖ ደግሞ ይዞ ዝም ብሎ ስኖም አይደለም። ኢትስ ላይክ ዶፍ ስኖ። ኦ ማይ ጋድ! ይሄ ባይኖር ኖሮ ተበልቼ ነበር። ፀጉሬ እንዳለ ነበር ስኖ የሚነካው እና ይበሰብስ ነበረ ፀጉሬ። ግን አትሊስት ያው ቀይን ስለያዝኩት እዛው ትምህርት ቤት መስራት እችላለሁ ሽንት ቤት ውስጥ። ብቻ ፋይናል ሉክ ትምህርት ቤት ነው የማሳያችሁ። አይላሽ ግን ናቹራል ይመስላል አይደለ? በጣም አሪፍ ሆኖ ነው የተለጠፈው። ቴንጋ ጥፍር ስላለኝ የሚመቸኝ አልመሰለኝ ነበር። እንዴት አያችሁት? ይሄን ጥፍር በቤት ነው የሰራሁት። ኢትስ ጊቪንግ ላይክ እንደዚህ ምናምን ክላኬት። ሰብስክራይብ አድርጉ እስኪ። እንደዚህ ሆኜ ለእናንተ ነው የምቀርጸው። ሶ ጋይስ አሁን ገና ነው የጨረስኩት። አክሰሰሪ ይሄን አደረኩኝ። I don't want to do too much. I'm obsessed. የሆነ እንትን ነው የሚመስለው like ከቻልኩኝ ውስጥ ቀርጫ አሳያችኋለሁ እንዴት እንደሚሆን ማለት ነው። ባይሆን ካልቻልኩኝ ግን ጀስት ወጣ ነው ነገራችሁ ማለት ነው። So yeah, stay tuned. So this is me for the the engineering diploma exam. The exam is consists of two parts, you know. The first part is your presentation and maybe some it is well, good, you are able to participate in the exam, everything is fine with you? Yes, I'm fine. I'm just a little nervous because it's my first time doing this, yes. Yes, the exam, the diploma exam. Yes. Yes, please, the floor is yours. Please start your presentation. Okay, so thank you for giving me this chance. I am Damnet, and my defense topic is smart public transport optimization system for Addis Ababa. Addis Ababa is like the main capital city of Ethiopia, which is my country that I came from. Data-driven transport management, increase sustainability and accessibility. So, in our country, we all are known by being late. Even like if we have any programs at 9, for example, they will tell us that the program will start at 8 because we all know that people will be late because of the traffic jam. I just want to fix that issue through my project to change like this culture of being late. Okay, so this is like the public transport system which we have currently. So the public transport system characteristics are informal taxi structure. We don't have like a formal way of a taxi structures based on experience. Like people just assume that that will be the route stop of the bus or the taxi based on the experience, which is like we can see it's average as well. So the conclusion is, as I mentioned on the first part, it's mainly aimed for this project was designed to develop the smart public transportation optimization system for the Addis Ababa that models the city public transport network as
unfilled geoperational and operational system, and decision making. And yes, thank you so much. Thank you very much. It's nice presentation. Thank you. And have you got any questions from her presentation? Thank you. Pass the exam. Yes, that's good information. But the second good information is the grade. Because you have a very, very good grade. Have a nice day today. Bye. Bye. ጨርሰናል ክላስ ፋይናሊ። We did it. Really, ማመን ያቃተኝ ማለት ልክ ማመን ማለት ነው። ጊዜን አይረብም እኔ አላቅም ብቻ ግን ተመርቀናል። በቃ አልቋል። ያው ምንም ነገር የለም። ጀስት ዲፌንሴን አቀረብኩኝ ምናምን ይሄ ዱ ያደረግነውን ነገር ሄዱና ዱ ወርጉና ኢንጂነር መሆናችሁን አውጁ ተባለ። አይ ዲድ ዳት። አለቀ። ወደ ቤት ሂዱ ተባለ። ሶ ትምህርት ቤቱ ሴሬሞኒ ስለማያዘጋጅልን የራሳችንን ሴሬሞኒ እናዘጋጃለን ማለት ነው። እኛ ደግሞ ለዛ ብርዱ ይውጣ። እንደምታዩት ይሄ በዚህ ብርድ ምንም አይነት ሴሬሞኒ ማዘጋጀት የማይታሰብ ነው። ለዛ ብርዱ ይውጣ ምናምን ከዛ ቆንጆ ፕሮግራም አዘጋጅተን እንግዲህ እግዚአብሔር እናመሰግናለን። በዛው ለዛ እንግዲህ ዲፌንስ ቀን የግራጁዌሽን ቀን ይመስል ነበር። እስካሁን ቁጥራችሁ ስለነበራችሁ በጣም አመሰግናለሁ።